እግዚአብሔር የረዳው ሰው ዝቅበልና እግዚአብሔር ያነሳው ሰው እግዚአብሔር የረዳው ሰው አይቆምም በሁኔታው። እንደ ሰው አይደለም፣ ሰው አይደለም ጌታ፣ ሰው አይደለም ሰው አይደለም። ሁሉ ሰው ይበል ከእኔ ጋር ሰው አይደለም ኢየሱስ፣ ሰው አይደለም ጌታ፣ እንደ ሰው አይደለም እግዚአብሔር እንደ ሰው አይደለም፣ እንደኛም አይደለም። እንደ ሰው አይደለም፣ እንደ ሰው አይደለም፣ እንደ ሰው ራዶስ ይላል አሶዶስ አየው ለኪዶ ላፋሳ ኮሮቲ ኦቆቶ ሶበደራ ባላዲቸ አቸረናላ እንደ አንበሳ ወይንም እንደ አሸናፊ ሰራዊት አይደለም። እግዚአብሔር ግን ኮቴያቸውን ለውጥ አደረገው። እግዚአብሔር ኮቴያቸውን የሰራዊት ኮቴ አደረገው። እግዚአብሔር ኮቴያቸውን የግብፃውያን ሰራዊት ኮቴ፣ የኬንያውያን ሰራዊት ኮቴ አደረገው። እግዚአብሔር ኮቴያቸውን ለእነኛ ጠላቶች የሚያስፈራራ ኮቴ አደረገው። ለአንቺና ለእኔ ልዋጋ ስነሳ ኮቴያችንን ያከብዳል። እንደ ጠላት ነው፣ እንደ ሰራዊት ከዛም በኋላ ሁሉ በቤቱ ያለውን ጥሎ ነው የሸሸው። እያንዳንዱ ቤት ሲገቡ መንገድ ላይ ሁሉ ምርኮ ነው። ቤት ሲገቡ ነገር በዝቷልና ይሄንን ነገር ለእስራኤል ካልነገርን ለኛ ኃጢአት ነው አሉ። ቀን ግን እንዲህ ብለዋል፣ ዛሬ ሞታችን እያስቆረጠ ነው። ይሄ ግን በተስፋ እያለመለመ ነገር እያሳየ ክብር እያሳየ ሃሌሉያ። እዩ የሚባል ሰው ጨከነ። እዩ ሲጨክን እግዚአብሔር እንዲህ አለ፣ በአንተ ብቻ አይደለም አራት ትውልድ በዚህ ምድር ላይ ያርፋል። ይክስልህ የሚገርም እኮ እግዚአብሔር ለጨከነ ሰው ለአራት ትውልድ ይክስልህ፣ ለአራት ትውልድ ያርፋል። ወገኖች መጣና ይሄ መልአክ ምንድነው አረገው? የሰራዊት ሞራላቸውን አወረደ። የወገን የእስራኤል ሞራላቸውን ከፍ አረጋ። እስራኤል ጀግና ሆነ። እስራኤል በሙሉ ሆነ። ደፋር ሆነ። ባለ እምነት ሆነ። ጌታ አብሯል፣ መለኮት አብሯል። እንደውም ርገም ተብሎ በመጣ ጊዜ ባላ ምንድነው አለው? እንስቷ አንበሳ እሷ ቆማለች፣ አንበሳው ግን ተኝቷል። አንበሳው ኢየሱስ፣ እንስቷ አንበሳ እስራኤል፣ ሴት አንበሳ እስራኤል። አንበሳ ያለ እንስትና ሁለት ብቻውን አይሄድም። አንበሳ ከእንስት ሁለት አብረው ነው የሚሄዱ። እነሆ ክርስቲያን ብቻውን አይጓዝም፣ ከአንበሳው ጋር ነው። አንበሳ ካለ ምን ስጋት አለው? አፍ ያስይዛል፣ ጸጥ ያስብላል። አንበሳ ገና በተኛበት እሱ ሲያግስ እነሆ ሽንት ያለመጣ ከብት ፊኛው ላይ ሽንት የለውም ነው የሚባለው። ስለዚህ አንበሳ ማስፈራራው ነገር የለም። የኛ አንበሳ መቼም ምን መሰል ነገር ስለሌለው እኮ ነው በአንበሳ የተመሰለው ደግሞ ጌታችን። የሚያስመስሉት ነገር ስለሌላ በአንበሳ ተመሰለ እንጂ አንበሳ ሊመስለው ከቶ አይችልም። የኛ ጌታ በአንበሳ አይመስልም። እሱ ትልቅ ነው። ሌላ መተካ ስለሌለው ነው አንበሳ የተባለ። እሱ ብቻ አይደለም፣ ናል ገብልኛል፣ ሁሉን ነገር ሰጣለሁ። አባ በቤት ያለውን ብርና ወርቅ ቤቴን ብትሞላ
ከምናገረው ሌላ መናገር አልችልም። በእኔና በአንተ ላይ እኮ ማንም ምንም ማድረግ አይችልም። የመጣ መልአክ ልባቸውን ቀለጠ። ልባቸው ስለቀለጠ ነገር ሁሉ ተለቀቀ። እነኚህ በድል መኖር ተስፋቸውን መጨበጥ ቻሉ። ዛሬም አንድ መልእክት አለኝ። ጌታ ይባረክ። አንተ ማነህ ኢያሱ ባለ ጊዜ ማንኛ አለ። እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ። ለሚቀጥለው ነገር ሁሉ ይኸው አሁን መጥቻለሁ ብለህ የቀደመው እንደቀደመው ታው እንግዲህ ሶስት ስታመልክ አንዳንድ ጊዜ ሽማል አይደል? አንዳንድ ጊዜ ለቅሶ ቤት አንዳንድ ጊዜ ማታለያ ለቅሶ እናለቅሳለን። አንዳንድ ጊዜ ግን አንጀቱ አድሮ ከውስጥ የሚያለቅሰው ቤተሰብ ሲመጣ ሰው የዋቀውን ካፉ ተፈና ያለቅሳል። ከልብ ለልብ የተደረገልን ለምስጋና ይሁን ለምስጋና እጅነትና ምን እንበል ብንደፋ ይበቃል። ብንንከባለን በጭንቅላታችን ብንሆን ምንም ብንል አይበቃም። እሱ ይባረክ። ያ አይደለም ከእንግዲህ ጠላት ደግሞ ያልተኛ እንደገና ለሚያደርገው ነገር አሁን አንተ ከጠላት ወገን ነህ፣ ከኛ ወገን ከጠላትም ወገን አይደለውም፣ ከናንተም ወገን አይደለውም። አሁን የእግዚአብሔር ሰራዊት አለቃ ሆኜ አሁን ከሰማይ መጥቻለሁ። ዛሬ በዚህ ጉባኤ እሱ ነው አስመጣ። ያው ደብዳቤ ገብቶ ቤተክርስቲያን ደብዳቤ ገብቶ ለወንጌል ነው ወደዚህ አዳማ የመጣሁት እና ለወንጌል መጥቼ ጌታ ረድቶኝ ከወንጌል ወጥቼ ወደ ንግድ አዳማ ገባሁ። ቀጥታ ወንጌልን ይዤ የገባሁት እግዚአብሔር በወንጌል እያሳደገኝ ነው። አሜን። ገብቷል። ለምን በደም ጨብጭቦ አሜን። ከደጋባለው ጉባኤ ውስጥ መጸለይ ጀምራለሁ። ችግር የለውም። ኢየሱስ ያድናል። ታምጀቹና ኢየሱስ ያድናል ብሎ አለ። ጨምር ኢየሱስ ያድናል ወልጄ። ምክንያቱም ያድናል ስትል በአጋንንት መንደር ረብሻ ይሆናል፣ ነውጥ ይሆናል የምልጮ አሜን። ይሁን እግዚአብሔር ሆይ ከፍ ባለ ልጃችን ያንተ ልጅ ቀደም ብሎ በመንፈስም በስጋም ልጃችንም ወንጌላዊት በሉም ባንተ ጥሪህን ሰምተው ከልጅነት እስከ ዛሬ ድረስ ደግሞ ስላስካቸው ተማምነው ስለተከተሉ እኔም ህዝቤም እናመሰግናለን። ክብር ላንተ ይሁን። አሜን። አሁን ወንጌልን ዲግሪ ተማርቋል። በኢየሱስ ስም ያልጠበቁት በረከት ከእንደገና ያገኛቸው። አሜን። ጌታ ለልቤ ይህን መልእክት ስላመጣህ ብያለሁ። በኢየሱስን ያልጠበቁት በረከት ያገኛቸው። እግዚአብሔር ያብዛላችሁ። እግዚአብሔር ያስፋችሁ። እግዚአብሔር ፍሬያማዎች ያድርጋችሁ። በሁለት አይነት ፍሬ በምድራዊም በሰማይም በሚያስፈልግ ፍሬ በኢየሱስ ፍሬያማዎች ያድርጋችሁ። ይህ ሁሉ ስለሚሆን እናመሰግናለን። ቄሱ በመጨረሻ ያጸናል። ከጊዜ አንፃር ለታላቁ ስሜ ክብር ይሁን። በኢየሱስ ስም በጠላት አይበለጡ። የሚቋቋማቸው ፈጽሞ እንዳልነበረ ይሁን። የሌዊ ጠላት ወገቡ ይወጋ እንደተባለ የነገታ ከቅባት የተነሳ ይሁን። መክበድ ይሁን። በኢየሱስ ስም አዳማ ላይ በሞገስ ይገለጡ። ታናናሾች በሆኑ በታላላቆች ፊት ከብደው ይታዩ። ዘላለም አምላክ እግዚአብሔር በማንም ፊት ከብደው ይታዩ። በማንም ፊት ከብደው ይታዩ። በማንም ፊት ገዝፈው ይታዩ። የመብት ሰዎች አድርጋቸው። ውስጣቸው ላይ ደግሞ የሚቀውና ነገር ይብዛ። አቅም ጉልበታቸው ይበርታ። ያሰቡት ነገር ሁሉ በአንተ አልፎ ይሰጥ። በዚህ ምድር ላይ ሰው ከዚህ ምድር እስከ ምድር ዳርቻ በኢየሱስ ክርስቶስ ስም አልፈው እንዲሄዱ ዛሬ ጌታ ሆይ በኢየሱስ ስም እግሮቻቸውን ፈታን። በኢየሱስ ስም ፈታን። በኢየሱስ ስም ፈታን። በኢየሱስ ስም ፈታን። የነኩት ነገር የተባረከ ይሁን። ያዙት ነገር የተባረከ ወልድ በስመ መንፈስ ቅዱስ አንድ አምላክ አሜን። በእግዚአብሔር ሰላም ተነሱና እግዚአብሔር የረዳው ሰው ዝቅበልና እግዚአብሔር ያነሳው ሰው እግዚአብሔር የረዳው ሰው አይቆምም በሁኔታው ይቀጥላል።
ይቀጥላል እየጀመረ አቤት 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 ይሄዳል እየጀመረ ወደፊት ብቻ ይቀጥላል እየጀመረ እግዚአብሔር ከእርሱ ጋር ያለ ቀጠልኩኝ በከበር ቀጠልኩኝ በንፈሱን ቀባት ሆነ አቤት አቤት አራጨመርኩኝ ቀጠልኩኝ በሞገስ ቀጠል ይደገም 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 እግዚአብሔር የረዳው ሰው እግዚአብሔር ያነሳው ሰው። በጣም ይቅርታ እንጠይቃለን። ከዚህ በኋላ በቀጥታ ወደ ምሳ ፕሮግራም ነው የምንሄደው። እንጸልይና የዛሬ ሙሽሮች ተነስተው ምሳ ይቀበላሉ። ከዛ ቀጥሎ ደግሞ አዲስ አበባ ለመሄድ የቸኮሉ ሁለቱ ሰዎች አሉ። ከዚህ ውጪ በመደዳ በተቀመጣችሁበት አገልጋዮች አሉ። እዚህ እንደዚህ እየሆንን ነው። ጌታ ይባርካችሁ ስለምታደርጉት ትብብር። እንጸልይ። አምላካችን ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ስም ስለዚህ ቀን ክብር ላንተ ይሁን። አሜን። ሁሉ ካንተ ሆኗልና ላንተው ክብሩን እንመልሳለን። በተደረገ ሁሉ ሙሉ ክብሩን አንተ ጠቅልለህ ውሰድ። አሜን። በጌታ በኢየሱስ ስም በዚህ ጊዜ ደግሞ ለስጋችን የምንበላው ምግብ በስም የተባረከ እንዲሆን በጌታ በኢየሱስ ስም እንጸልያለን። አሜን። ክብር ላንተ ይሁን። አሜን። የሚቃወም የታሰረ ይሁን። አሜን። እናመሰግንሃለን በጌታ በኢየሱስ አሜን። እግዚአብሔር የረዳው ሰው ዝቅበልና እግዚአብሔር ያነሳው ሰው እግዚአብሔር የረዳው ሰው አይቆምም በሁኔታው ይቀጥላል እየጀመረ አቤት 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 ይሄዳል እየጀመረ ወደፊት ብቻ ይቀጥላል እየጀመረ እግዚአብሔር ከእርሱ ጋር ያለ ቀጠልኩኝ በከበር ቀጠልኩኝ በንፈሱን ቀባት ሆነ አቤት አቤት አራጨመርኩኝ ቀጠልኩኝ በሞገስ ቀጠል ይደገም 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 እግዚአብሔር የረዳው ሰው በዩ እግዚአብሔር ያነሳው ሰው እግዚአብሔር የረዳው ሰው አይቆምም በሁኔታው ይቀጥላል እየጀመረ አቤት አቤት ይሄዳል እየጀመረ ይቀጥላል እየጀመረ እግዚአብሔር ከጫፍ እስከ ጫፍ የታል ቀጠልኩኝ በክብር ቀጠልኩኝ መንፈሱን ቀባቶን አቤት ቀጠልኩኝ በሞገስ ኢየሱስዬ ምን ጎደለብኝ አንተ ቤቶኜ ሁሉ በሁሉ ቤት ይመቻል ዘምሬልህማ ተሳክቶልኝ በለው ደስ ደስ እያለኝ ነው ደስ ደስ እያለኝ ነው በጣም ደስ እያለኝ ነው ወደ ደስ እያለኝ ነው ቆይ ኦና ካዳሃዴ ሰባሃታ ጠባታሉ ሻማሃዳ አጠገባቸው ያለው ሰው በሉት ደስ ደስ እያለኝ ነው ደስ ደስ እያለኝ ነው በጣም ደስ እያለኝ ነው እንጃ ደስ እያለኝ ነው ደስ ደስ እያለኝ ነው ደስ ደስ እያለኝ ነው ይሄ እኮ እዚህ ብቻ ነው ያለው እዛ ሰፈር የለም በጣም ደስ እያለኝ ነው ወና ከዲቀደ ባሐዘቴ ለበሸደገደ ባሎ ደስ ብሎኛል ኢየሱስዬ ደስ ብሎኛል ኢየሱስዬ ምን ጎደለብኝ አንተ ቤቶኜ ሁሉ ሙሉ ነው ቤት ይመቻል ኢየሱስ ብዬ